ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን በየትኛው ስፍራ ሆናችሁ ይህን ቪዲዮ ለምትከታተሉ ዛሬም መልእክት አለኝ። በዚህ ምድር ላይ ስንኖር ብዙ አይነት መከራ፣ ብዙ አይነት ፈተና በሕይወታችን ሊገጥመን ይችላል። ብዙ ልንወጣ የማንችል የሚመስሉ አደጋዎች፣ ፈተናዎች ሕይወታችንን በመከራ ውስጥ ሊጨምሩ የሚችሉ የሚመስሉ ሊያስቆሙን ከምትሄዱበት አቅጣጫ ሊያስቆሟችሁ የሚችሉ የሚመስሉ በኃይል የተደራጁ አቅማቸውን በእናንተ ላይ ኢንቨስት አድርጎ እናንተን ለማስቆም የሚነሱ ብዙ የጠላት ፈተናዎች ይኖራል። እርግጠኛ ነኝ ዛሬ ላይ ለደረስክበት ስፍራ ሁሉ ከብዙ መከራ፣ ከብዙ እስራት፣ ከብዙ ተጽዕኖ ወጥተህ ለዚያው ላለኸው ስፍራ ላለሽው ስፍራ ደርሰሽ ይሆናል። ትላንትና ያለፍሽበት አላልፍም ያልሽውን ቀን አልፈሽ ይሆናል። ያን ቀን ያለፍሽው እንዴት እንዳለፍኩ እንኳን ሳታውቅ አልፈ ሊሆን ይችላል። ዛሬም ምናልባት አሁን ያለኸው በዚህ ሰዓት ይህን ቪዲዮ ስትሰማ በሆነ መከራ በሆነ ችግር ውስጥ ሆነ እየሰማኸኝ ሊሆን ይችላል። ነገር ግን ዛሬም ልነግራችሁ የምችለው ለሚገጥማችሁ መከራ፣ ለሚገጥማችሁ ፈተና አሁን ገጥሟችሁ በእናንተ በፈተና በመከራ ውስጥ እንኳን ብትሆኑ ለመውጣት የሚያስችላችሁን ኃይል መንገድ ከእግዚአብሔር ቃል ልነግራችሁ እወዳለሁ። እግዚአብሔር ወደ እርሱ እንድንለምን፣ ወደ እርሱ እንድንጮህ፣ ከእርሱ ዘንድ እርዳታን እግዚአብሔር አምላክ ሊሰጠን ወደ ነጩህ ብሏል። ወደ እግዚአብሔር የሚጮሁ ሰዎች፣ በእግዚአብሔር ፊት ያሉ ሰዎች፣ ከእግዚአብሔር ጋር የተስማሙ ሰዎች ትኩረታቸውን በፈተና ላይ አይደለም የሚያደርጉት። እንዴት አድርጎ ማውጣት ለምችል ሳይከብደው ሳይጨናነቅ በአሁኑ ለእግዚአብሔር የሚሳነው ነገር አለን እንደምን እንደቃሉ እግዚአብሔር የሚሳነው ነገር ስለሌለ የሚያሳልፈን እግዚአብሔር ከኛ ጋር ስለመኖሩ እርግጠኛ የሆነ ሰው በፈተናዎች መካከል አልፎ ይሄዳል። ምክንያቱም እግዚአብሔር በባህር ውስጥ መንገድን በኃይለኛውም ውሃ ውስጥ መተላለፊያን ያደርጋል ይላል እግዚአብሔር ቃል ሲናገር። ስለዚህ እግዚአብሔር መንገድ አለው። አሁን ላላችሁበት ስፍራ፣ አሁን ላለው መከራ፣ አሁን ገብታችሁ ባላችሁበት ስፍራ እርግጠኛ ሆኜ የምነግራችሁ ነገር እግዚአብሔር መንገድ አለው። ትወጣለህ፣ ትወጫለሽ። ከማን? ከእግዚአብሔር የተነሳ። ምናልባት የገባሁ እኔ በቃኝ ካሁን በኋላ መውጣት አልችልም፣ ካሁን በኋላ መነሳት አልችልም፣ መድረስ አልችልም ብላችሁ ሊሆን ይችላል። እርግጠኛው የምነግራችሁ ነገር ከእግዚአብሔር የተነሳ መድረስ ይሆናል። ኢየሱስ ለዘላለም ጌታ። በእግዚአብሔር ፊት ያላችሁን እግዚአብሔር ለእናንተ የሰጣችሁን ስፍራችሁን ጠብቁ። እግዚአብሔር ያን ስፍራችሁን ይፈልጋል። ያን እግዚአብሔር የሰጠን ስፍራ ይፈልጋል። እግዚአብሔር አምላክን ያገኘህበትን ስፍራ እግዚአብሔር አምላክ እንድትጠብቁ ይፈልጋል። አብሮነቱን እንድታስጠብቅ፣ አብሮነቱን እንድትጠብቅ እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር የሚረዳ አምላክ ስለሆነ፣ መንገድ ያለው እግዚአብሔር ጋር ስለሆነ፣ ወዴት እንደምትሄድ ወዴት እግዚአብሔር ሊያቀና እንደወደደ ከእግዚአብሔር ዘንድ ካልሆን ከእግዚአብሔር ጋር ካልሆነ ነገያችንን አናውቅ። ነገ እርግጠኛ ሆኜ የምነግርህ ከእግዚአብሔር ጋር ያማረ ይሆናል። ነገሽ ከእግዚአብሔር ጋር ያማረ ይሆናል። ነገያችሁ ከእግዚአብሔር ጋር ስትሆኑ ያማረ ይሆናል። ምክንያቱም ዛሬ ላይ ነገን የቀደመ እግዚአብሔር ብቻ ስለሆነ፣ ስለ ነገ የሚያውቅ እግዚአብሔር፣ ስለ በኋላ የሚያውቅ እግዚአብሔር። አንተና እኔ የምንጨነቀው ስለ ነገን ስለማናውቀው መጨነቅ ያስፈልጋል። አያችሁ፣ ስለ ነገ እንዳንጨነቅ እግዚአብሔር ይናገራል። በእግዚአብሔር ቃል መሰረተ ህይወት ካላችሁ ስለ ነገር ስለማናውቀው ዕውቀት የለንም። ስለ ነገኛ ስለ ነገ የሚያውቅ እግዚአብሔር የቀደመ ነገን የሚያደርስ ነገን የሚያኖር እግዚአብሔር ስለሆነ፣ ስለዚህ በነገር ላይ በእውነታ ላይ በእናንተ ዙሪያ ላይ ባላችሁበት ኢንቫይሮንመንት አካባቢ ላይ በተፈጠረው ጉዳይ እናንተ ተጨንቃችሁ የምታመጡት ነገር የለም። ደግሜ አወራለሁ። ለእግዚአብሔር ነግራችሁ ከእግዚአብሔር ጋር ስትሆኑ የምታመጡት ጉዳይ ይኖራል እንጂ ተጨንቃችሁ የምትፈጥሩት አንዳች ጉዳይ የለም። ነገር ግን በእግዚአብሔር ፊት ስትሆኑ፣ እግዚአብሔርን ስታውቁ፣ በእግዚአብሔር ስር ስትሆኑ፣ የእግዚአብሔር ምሪት ስትቀበሉ፣ እግዚአብሔር ሊያደርስ ወደ ፈለገው ስፍራ ፈጥኖ ያደርሳችኋል። መድረስ ይሆናል ከእግዚአብሔር ጋር ሲሆን። አሁንም ልነግራችሁ ማለት ከእግዚአብሔር ጋር መስማማትን ምረጡ። አሁንም ከእግዚአብሔር ጋር እንድትሆኑ በክርስቶስ ኢየሱስም እመክራችኋለሁ። የእግዚአብሔር ቃል ከእርሱ ጋር ስትሆኑ፣ በቃሉ የተመሰረተ ሕይወት ሲኖራችሁ እግዚአብሔር እንደሚያደርሳችሁ፣ ነጋችን መልካም እግዚአብሔር እንደሚያደርግ እርግጠኞቹ። ምክንያቱም ከእግዚአብሔር ጋር ያሉ ሰዎች የተባረኩ ናቸው። እግዚአብሔር ከእግዚአብሔር በረከት ይካፈላል። እግዚአብሔር የሕይወቱን መንገድ ያሳያቸዋል።
እግዚአብሔር ነገያችሁን በሕይወቱ ይሞላልን። ኢየሱስ ጌታ። በፊልጵስዩስ መጽሐፍ ላይ ስታነቡ የምዕራፍ 4 ላይ ስታነቡ ነገርን ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ የሚል የእግዚአብሔር ቃል የማይለወጥ ሕያው የሆነ የእግዚአብሔር ቃል እናገኝ። በምን? በጸሎትና በምልጃ። አያችሁ፣ በአንዳች እንዳንጨነቅ በምን? በጸሎት በምልጃ ከምስጋና ጋር። ስንቶቻችሁ ናችሁ እግዚአብሔር ስላደረሳችሁ ስፍራ በምስጋና በእግዚአብሔር ፊት የምትቀርቡ? ለገጠማችሁ በጸሎት ባለማዝ ለእግዚአብሔር በመታዘዝ ምልጃ። ሃሌሉያ! እግዚአብሔር የሚሰማውን ጸሎት፣ እግዚአብሔር የሚሰማውን የህይወት መንገድ፣ እግዚአብሔር የሚቀበለውን የጸሎት ርዕስ በሕይወታችሁ ላይ ማምጣት እግዚአብሔር የሚያስከብር። ተመልከቱ፣ እግዚአብሔር እናንተን ረድቶ ክብር መውሰድ ይፈልጋል። እግዚአብሔር አንቺን አሻግሮ እግዚአብሔር ክብሩን መውሰድ ይፈልጋል። አንቺ ተሻግረሽ አንተ ተሻግረህ ካለበት ስፍራ ወጥተህ ለእግዚአብሔር ክብር መስዋዕት ያስፈልጋል። ኢየሱስ ጌታ። ለዚህ ነው ከምስጋና ጋር በተጨነቁ ጉዳይ ላይ አሁን ከጭንቀቱ ወደ ምስጋና ግባ፣ አመስግን እግዚአብሔርን። ሕይወቴ ጠላት አንተን ሲያውቅ በሕይወቴ ላይ ተጽዕኖ የሚፈጥር አንተን የሚያውቅ በምስጋና ማወቅ ያስፈልጋል። በምትታወቃለህ በማጉረምረም አይሁን፣ በምስጋና መታወቅ ያስፈልጋል። ችግር ውስጥ ናችሁ? አዎ፣ በምስጋና መታወቃለህ። ኢየሱስ ጌታ። እርግጠኛ ሆኜ የምነግራችሁ ነገር በሕይወታችሁ ላይ ገጥሞ አሁንስ እንኳን እናንተ ያላችሁበት ስፍራ እርግጠኛ ሆኜ የምነግር እግዚአብሔር ማመስገን ስትጀምር የከበበህ ጠላት ይበተን። በሕይወት ላይ ከብዶ የታየ ሁኔታ ሁሉ ይቀላል፣ ይወርዳል። ኢየሱስ ለዘላለም ጌታ ነው። ማታፍርበትን ሕይወት የምታገኝበት መች ነው? ለእግዚአብሔር ምስጋና የመስጠት ይሁን። አያችሁ፣ እግዚአብሔር ጋር ማቅረብ ብቻ በመስጋና ግቡ ይላል የእግዚአብሔር ቃል ሲናገር። ጸሎትህን በምልጃ ጸሎትህን ከምስጋና ጋር እናመሰግነዋለን። እኛ ከፈተና ስንወጣ ምናመሰግን፣ ከፈተና ውስጥ ስንገባ ደግሞ ማናመሰግን አይደለንም። በየትኛውም ጊዜ ሁሉ ጊዜ በእግዚአብሔር ፊት እንታዩ እግዚአብሔር በማክበር ነው። በጉዟችሁ እግዚአብሔር ስታከብሩ ነው። በጭንቀት ውስጥ እግዚአብሔር ስታመሰግኑ። ለዚህ ምሳሌው ጳውሎስና ሲላስ ነው። ጳውሎስና ሲላስን ተመልከቱ። በእስር ቤት ሆኖ ከዛ በፊት የሚያመልኩትን እግዚአብሔርን ከማመስገን አልተቆጠቡም፣ አልቆሙም። የሚገርም ነገር በእስር ቤት ሆኖ በውስጠኛ ክፍል ተተርቆ ታስሮ በውስጠኛ ክፍል ቁጭ ብሎ ታስሮ እግዚአብሔርን በዜማቸው ሲያመልኩና ሲጸልዩና ሲያመልኩ ይላል። ሃሌሉያ! እግዚአብሔር የሚረዳ ስለሆነ እግዚአብሔር ከተጽዕኖ ውስጥ ያወጣል፣ ከእስራት ውስጥ እግዚአብሔር ይፈታል። እርግጠኛ ሆኜ የምነግራችሁ ነገር ኃይል ያለው ጸሎት በፈተና ውስጥ ይቻላል፣ በመከራ ውስጥ ይቻላል፣ በተጽዕኖ ውስጥ ይቻላል። እግዚአብሔር አምላክ ከዛ ጉዳይ በምስጋናችሁ ስለሚፈታ በምስጋና መፈታታል። ስታመሰግን ትፈታለህ፣ ስታመሰግን ትፈቻል። እግዚአብሔርን በደረቅ ሕይወት አይደል ስታመሰግን ጸል በእግዚአብሔር ፊት ስትሆን እንደሚችል አውቀን የምትቀርብ። ስለዚህ ለሚችለው ለእግዚአብሔር ክብር ያስፈልጋል። ይችላል። ሃሌሉያ! ያንተና የኔ እግዚአብሔር ይችላል፣ ያንቺ እግዚአብሔር ይችላል። ስሙ ኃያል ስለሆነ በስሙ ውስጥ ያለው ኃይል አቅም ወደ አንተ ይመጣል፣ በሕይወታችሁ ላይ ይገለጥ። ዳንኤልን ተመልከት። አዋጅ ወጥቶ እያለ በቀን 3 ጊዜ መስኮቱን ወደ ኢየሩሳሌም ከፍቶ ይጸልይ የነበረው አምላኩን ይገናኝ የነበረው ተጽዕኖ በተፈጠረው ጊዜ አዋጅ በወጣ ጊዜ እንዲቆም እንዳያመሰግን በተደረገ ቀን ፈርቶ አልተሸሸገም። አምላኩን ከማመስገን ከአምላኩ ጋር ከመገናኘት ወደ አልተመለሰም። ለምን ብትሉ ከአምላክ ጋር ያለው ሁኔታ ሕይወት ከምንም የተነሳ የሚቆም አይደለም። ዛሬም በእናንተ ሕይወት ላይ እግዚአብሔር ያንን ይፈልግ። የማይቋረጥ ይሁን በሁኔታ ይኑር አይኑ መልካም ይሁን መልካም አይሁን በየትኛው ጊዜ የማይለወጥ ምን አለን ማለት ነው? ከእግዚአብሔር ጋር ህብረት አለ። ኢየሱስ ጌታ። የአምላካችን ከኛ ጋር ያለው ህብረት ከየትኛው በላይ ከየትኛው ተጽዕኖ በላይ ያልሆነ ኢየሱስ ጌታ። አያችሁ፣ ከእናንተ ጋር ያለው እግዚአብሔር የሚበልጥ ስለሆነ እግዚአብሔር አምላካችን የምናመሰግነው ከተጽዕኖ በላይ ስለሆነ ከየትኛውም ስራት በላይ ከየትኛውም ሁኔታ በላይ ነፍሳችን ከእግዚአብሔር ስለምትፈልግ ስለምትናፍቅ፣ ስለዚህ ምስጋናችሁን አብዙ በእግዚአብሔር ፊት። ልመናችሁ ስታቀርቡ በእግዚአብሔር ፊት ጸሎታችሁን ስታበዙ ከምስጋና ጋር ኢየሱስ ጌታ። እርግጠኛ ነኝ አመስግን አቁም። ከህይወቴ ላይ ከምታጉረመርምበት እግዚአብሔር የሚያወጣ ቀን ስላለ ከፊት ለፊት
ምን ታረጋለህ? ይህንን መልእክት በደንብ አድርጋችሁ ስሙን። እግዚአብሔርስ ማመስገን በጀመርክ ሰዓት ጊዜ ምን ትሆናለህ? ከሆነ ተጽዕኖ ትወጣለህ፣ ከሆነ መከራ ትወጣለህ፣ ከሆነ ተጽዕኖ ትወጫለች። ኢየሱስ ጌታ። እወጣለሁ የሚል ሰው እውነት ለማመስገን ይጀምራል። ለመውጣት ይዘጋል። አንዳንድ ሰው እግዚአብሔር ላውጣው ይፈልጋል። ምን አድርጎ? ከእግዚአብሔር ጋር ሲስማማ እግዚአብሔር ያወጣል። ማንም ሰው ደካማ ስለሆነ እግዚአብሔር ይረዳው። ደካማ ስለሆነ ነው ወደ እግዚአብሔር ቤት ይፈልጋል። ወደ እግዚአብሔር እኛ አቅም የለንም። እግዚአብሔር ስለሚችል በእግዚአብሔር ብቃት ነው የምንኖረው። በእግዚአብሔር ብቃት ነው የምትኖረው። አንቺ ካንተ የተነሳ ሰው በኃይሉ አይበረታም እንደሚል እግዚአብሔር ቃል። ሰው በምኑ በኃይሉ አይበረታም። አያችሁ ይላል እግዚአብሔር ቃል። እውነቴን ነው የምነግራችሁ። በመንፈስ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ቃል። ስለዚህ በእግዚአብሔር መንፈስ፣ በእግዚአብሔር አቅም፣ በእግዚአብሔር ሕልውና፣ በእግዚአብሔር ክብር እውነት ኃይል እንወጣለን፣ እንሻገራለን። ታልፊዋለች ከዛን ስፍራ አሁን ካለበት ስፍራ የሚያወጣይ ኃይል ዛሬ ይሄ ነው። ምንድነው? በምስጋና ወደ እግዚአብሔር ፊት ስትቀር፣ በምስጋና ወደ እግዚአብሔር ፊት መቅረብ ሲሆንላችሁ ኢየሱስ ጌታ ትችለዋለህ፣ ታልፈዋለህ። የሚገዳደር ሁኔታ አይዜም፣ አትያዝ። በምን? በምስጋና የተመሰረተ ሕይወት ይኖራል። ኢየሱስ ለዘላለም ጌታ። እግዚአብሔር ስታመሰግኑ ምስጋናውን ሊቀበል መስዋዕቱን ሊቀበል የሚመጣ እግዚአብሔር ችግርን ይፈታል። ሃሌሉያ። አያችሁ ጳውሎስና ሲላስ እያመሰገኑ እያለ መጣ። ሲመጣ ዝም ብሎ አይደለም፣ ምስጋናቸውን ተቀብሎ አይደለም እግዚአብሔር። ሃሌሉያ። የወይኑን መሰረት አናወጠው።